ሰላም አፍሪካውያን፣ ኪናቢ ነኝ። ዛሬ የመጣሁት 2025 ያነበብኳቸውን መጽሐፍቶች በየወሩ እያደረኩኝ ሪቪው እና ሀሳቦቼን ለመግለጽ ነው። የመጀመሪያው ያነበብኩት መጀመሪያ ግን ይሄ ቡክሞሪ የሚባለውን አፕ ቲክቶክ ላይ ምናምን እንዴት ነው በዚህ ዓመት ይሄን ያላነበብኩ ምናምን ሲሉ እኔ ከዛ በፊት በእንትን ነበር እጽፋለሁ ማስታወሻ ደብተር ላይ ምናምን እንጂ እንዲህ አፕ ምናምን ተጠቅሜ አላውቅም ነበርና ኦኬ አሪፍ ኤክስፒሪየንስ ነው። እና ደግሞ ምን ያህል አነበብኩኝ ከዛ ከስርም ኖቶች ማስቀመጫለሁ ምናምን እና እኔ የተጠቀምኩት ቡክሞሪ ነውና ሶ ጃንዋሪ ላይ ጀመርኩኝ ማለት ነው 2025 ከሱ ጀምሬ እስከ ዲሴምበር ያሉትን ነው እንትን መላችሁ ማለት ነውና ከዛ በፊት this year actually በጣም አሪፍ አንብቤያለሁ። አንድ ኖት ስላለው መጽሐፍቶቹ የተሰማኝን ነገር እንደውም ጎበዝ አልሆንኩም እንጂ ልክ ስጀምር ጀምሮ ኖቱን መጽሐፉን ልክ ስጀምር እንደዛ ያረኳቸው መጽሐፎች አሉ፣ እንዲህ ኖትም ያልጻፍኩባቸውም አሉ። አንዳንድ መጽሐፍት አሉ አንብቤ በጣም ትንሽ ቆይቶ ምናምን ስለምንድን ነበር በባል ምንም የምሰጠው ምላሽ የለኝም እና ለዛም ያነበብኩትን እንዴት ነው ያነበብኩትን ለማስታወስም እና ደግሞ ሞመንቱ ላይ ምን እንዴት እየተሰማኝ እንዳነበብኩት ምናምን ለማስታወስ ይጠቅማል። ሬት ማድረግ ያለው እንደን ዴይሊ ጎልም ማስቀመጥ ይቻላል እና አሪፍ አፕ ነው ለኔ። ከሌላ አመት ካነበብኳቸው በጣም አሪፍ አንብቤያለሁ ብዬ አስባለሁ። 80 ነበር ያሰብኩት ግን የሆኑ ወራቶች በጣም ብዙ አነባለሁ፣ የሆኑ ወራቶች ደግሞ ትንሽ በጣም ምንም ትንሽ ያነበብኩት 3 መጽሐፍ ነው መሰለኝ። ትንሽ አይባልም በርግጥ ግን 80 እኔ ራሱ ምን አስቤ ነው 80 ብዬ ስለነበረ ነው። በት ግን አሪፍ ነው። ኖት ላይ ከመኳቸው አይ ቲንክ 2 ወይ 3 ነው። በጣም ብዙ ያነበብኩበት መንት ማርች ነው። 10 መጽሐፍት ነው ያነበብኩት። 10 መጽሐፍት ነው ያነበብኩት። ሌላ 7 እንደዚህ ያለ አንድ 2025 ስራ ቦታዬ ከነበር ስራ ቦታዬ የሚመች አይነት ነበረ። 80 ስል የሚመች አይነት ነገር ነበርና እንዴት ነው አንዳንዴ አንድ መጽሐፍ ከአንድ መጽሐፍ ነው ከዛ የሆነ ጥሩ ያልሆነ መጽሐፍ ወይ ደግሞ ምናምን ሪዲንግ ስላምፕ ውስጥ እንድገቡ ያደርጋቸዋል። ማንበቤን የሆነ እንዴት ነው ትቼ ምናምን ከዛ ደግሞ ድጋሚ የሆነ መጽሐፍ ደግሞ በቃ አነሳስቶኝ ምናምን እንደዚህ ይጀምራለሁና ከሌላ በእኛ ነው ግን በ2017 ያነበብኩት 48 መሰለኝ እና በየወሩ 4 ባነብ ኖሮ ራሱ አይ ቲንክ ጎሌን ሂሳር 4 then የአቢ ሂሜኔዝ ነው the first book I think በሷ የመጀመሪያ ያነበብኩት መጽሐፍ ይሄኛው መጽሐፍ ነው። ራይቲንጓ ያን ያህል በጣም ብዙ ፊክሽን የእንግሊዘኛም actually አማርኛም ይሄን ያህል አላነበብኩም ግን ራይቲንግ ስታይሏም it was fine ትንሽ little bit slow ነው። ከዛ ደግሞ እንዴት ነው there is a guy Justin የሚባል guy and then እሱ ከርስ አለበት። ዴት የሚያደርጋቸው ሰዎች ብሬክ አፕ ሲያደርጉ ከሱ ጋር ሶልሜታቸውን ፋይንድ ያደርጋሉ and then ኤማም the same thing ልክ እሱ happen እንደሚያደርግበት ነበር happen እሷን ልክ ብሬክ አፕ ሲያደርጉ እንትን ትላለች ምንድነው ሶልሜታቸውን ያገኛሉ ወንዶቹ ማለት ነው and then የሆነ እንዴት ነው ፈኒ ሞመንት አይ ቲንክ የተዋወቁበት ራሱ ፈኒ ሞመንት ነገር ነውና ከዛ ከተዋወቁ በኋላ and then ኤማ she's a nurse ናት እና በየሀገሩ በየስቴቶቹ ትዟዟራለች and then ትራውማም ሊሆን ይችላል ከአንድ ቦታ ላይ ከ6 ወር በላይ አትቆይም
ኢንደን ደግሞ ማሚ ኢሹም አለባት ከእናቷ ጋር ጥሩ ሪሌሽንሺፕ የላቸውም። ኢንደን ያም ላይፏ ላይ በጣም አፌክት ያደርጋታል። ኢቭን አንድ የምትኖርበት ቦታ ላይ ራሱ ከአንድ ሻንጣ ምናምን በላይ እቃ አትይዝም። ይዛው በቃ እንዴት ነው ይዛቸው የምትጓዘውን ነገር ብቻ ነው የምታደርገው። ሺያዝ ፎስተር እንዴ አይ ቲንክ ሺ በጣም ስትራግል አድርጋለች በልጅነቷ ምናምን እንደን ያ ኮንሲኩዌንስ ነው ላይፍ ስታይሏ ላይ በጣም የቀየረውና ሺ ላይክ እንደ ቤስት ፍሬንድ ደግሞ ኢዝ አ ናይስ ጋይ ግን እናቱን ሉዝ ሲያደርግ 3 ሲብሊንጎች አሉት እነሱን ቴክ ኬር ማድረግ ሌሎች ሪስፖንሲቢሊቲዎች ውስጥ ይገባል። ኤማም የራሷ ስትራግል አለባቸው እና ዲስ ፒፕል የነዚህ ስቶሪ ላይ ነው ማለት የነዚህ ሰዎች እንትን ኢንደን ከዚህ መጽሐፍ በጣም የወደድኩት ምንድነው ጀስትን በጣም ኢንቴንሽናል የሆነ ሰው ነው ጀስትን ማለት እና ካነበብኳቸው ሮማንቲክ ቡክስ ላይ በጣም ዌል ኢንቴንሽን የሆነ ዴት ፕሪፔር በቃ እንዴት ነው በጣም ክሪኤቲቭ ነው። ከዛ ደግሞ አይ ዶንት ኖ በጣም ክሪኤቲቭ ነው እና ደግሞ ለሷ በጣም ያስባል እና በጣም አሪፍ መጽሐፍ ነው እንዳልኳችሁ መሀል ላይ ካለበት እንዴት ነው ትንሽ ቦሪንግ እና ደግሞ የመጀመሪያ መጽሐፌ ነው በሷና ራይቲንግዋን እንትን አዲስ እስካረግ ምናምን ሊሆን ይችላል ግን it was a nice book I rated 4.5 ነው በዛ ሰዓት የሰጠሁት ሬቲንግ ይሄን ያለ ማለት ነው መንዙ እንትን እያለ ምናምን ሲመጣ ኦኬ አሪፍ መጽሐፍቶች ምናምን እንዴት ነው አንዱን ካን ኦፍ ኮርስ የተለያዩ ናቸው ግን ዝም ብዬ this በቃ 4 እና ደግሞ ቡክ ሬት ያደረኩትኝ 4.5 ነው አሁን ሳስበው 4.2 ምናምን ብዬ ነው መጀመሪያ ማንበብ ስጀምር ዝም ብዬ ነው በቃ this book ከአራት ራሱ እንዴት ነው ወደ 3.75 ስንሰል 4.25 is enough ግን ፊሊንግ መጽሐፉን ሳነበው እኔ የነበረኝን ኤክስፒሪየንስ ነው እንጂ there is nothing እና እየተሻሻልኩ ወሮቹ እንትን ሲሉ ራሱ እየተሻሻልኩ ነው የመጣው ሬት አደራረግ ላይ ራሱ ማለት this ምናምን እያልኩ መስጠቴን ትችላለህ እና ኢንጆይ አድርጌዋለሁ ሳነበው ኢንጆይ አድርጌዋለሁ